እናንተ ቁም ነገር ትናገራለህ። እሺ በቃ ተናገር። ድጋሚ ላሳየህ። ይሄ ግን ከልቤ ነው። ኢንስፔክተር ምን ነው በሰላም? ለአንቺ በጣም የሚያስብልሽ እና የሚወድሽ ሰው አለ። አዎ ዶክተር ልክ ነህ፣ ግን እነሱ ስላሉ አንተ አታስፈልገኝም ማለት አይደለም። አሁን ላይ አጠገቤ ካሉት ዙሪያን ከከበቡ ሰዎች ሁሉ በላይ አንተ አስፈላጊ ሰው ነህ። በአንተ ምክንያት በትንሽዬ ነገር ምክንያት ቀን ሙሉ ደስተኛ ልሆን እችላለሁ። ቆይ እንዴት ነው ይሄ ሊሆን ይቻላል? አላውቅም፣ እንዴት እንደዛ እንደሆነ አላውቅም ዶክተር። ግን ደግሞ ካስታወስክ አንተን ለመጀመሪያ ጊዜ ያየሁበት ቀን መቼም አልረሳውም። መቼ አየሽኝ? ሳታይኝ ነበር ቆሻሻ የደፋሽብኝ? ለሊና ሟት ስለነበር የቤቱን ስራ እየሰራሁት የነበርኩት እኔ ነበርኩኝ። አጋጣሚ ውሃ ልደፋ ስወጣ አንተን አገኘሁህ። አዎ አስታውሳለሁ። ተናድጄ ነበር። ግን እውነት ልትከሰኝ ነበር? የምር ነበር የፈራሽው? ይኸውልሽ እንደዚህ ከማድረግሽ በፊት መታሽ ስሜትሽን ብትነግሪኝ ኖሮ የሆነ መፍትሄ እንፈልግለት ነበር። እውነት? እኔ ግን የምታውቂ መስለኝ ነበር። እንዴት አውቃለሁ አልነገርሽም? ሁል ጊዜ በተደጋጋሚ ወደ አንተ እመጣለሁ እኮ። እንዴት አልጠረጠርክም? ብትመጪም እኮ ፈገግ ብለሽ ተናደሽ ተኮሳትረሽ ይሁ ነገር ብለሽ ነው የምትሄጂው። እኔ በምን ላቅ እችላለሁ? እሺ ግን ንገሪኝ እንጂ። እስካሁን እኮ ዝም ያልኩት ራስሽ በራስሽ ሁኔታዬን አይተሽ መልስ ተቻለሽ ብዬ አስቤ ስለነበረ፣ አንቺ ግን ከጊዜ ወደ ጊዜ እየባሰብሽ ነው የመጣው። ሁሌም ጊዜ አንተ ትገፋኛለህ ዶክተር። ሁሌም ለምን መጣሽ ምክንያቶች ምንድን ነው ያልክ ታስጨንቀኛለህ። ከዛ የማድረገው ነገር ሳጣ እንደዛ አደረግኩኝ በቃ። ሲመስለኝ ግን ያልታወቀብሽ ቀበጥ ነሽ። አይ እኔ ቀበጥ አይደለሁም። እና ቆይ ፍቅር ያዘኝ ተብሎ ራስን ለማጥፋት መሞከር ልክ ነው? እሱ ብቻ አልነበረም ምክንያቴ። እና ሌላ ምን ነበር? አንተን፣ አባቴን፣ እናቴን ፈለግኳችሁ። መዳን፣ ደስተኛ ሁኜ ደህና ሁኜ ወደ ራሴ ተመልሼ ማየት እፈልጋለሁ። ስለዚህ ዛሬ ተስፋ ቆርጠሽ ራስሽ ላይ ምንም ነገር ማድረግ የለብሽ። እሺ አላደርግም። ካሁን በኋላ በድጋሚ እንደዛ አይነት ነገር አላደርግም። ለማን ብለሽ ነው? ካፈቀርሽ ዶክተር በላይ እኮ አንቺ ትቀድሚያለሽ። ማን አባቱ ምን ስለሆነና ነው እሱ አልተረዳኝም ብለሽ ይሄን አፍቃሪ የዋለብሽ የምትቆጪው? ለማን ብለሽ ነው? እኔ ማላውቀው ሌላ ዶክተር አለ እንዴ? ወይስ እኔን ደስተኛ ለማድረግ ብለክ ራስክን እየሰደብክ ነው? እንደፈለግሽ ታለሽ። ግን ደግሞ እውነታው አንቺ ቆንጆና በጣም ደስ የምትይ ልጅ ነሽ። እውነት? ስለዚህ ማንም አላፈቀረኝም ብለሽ በፍጹም ልብሽ እንዳይሰበር። አልገባኝም ዶክተር። ለምንድን ነው የሁሉ ነገር እያወራክ ያለከው? ፍቅሬን ማለት ማፍቀሬን አልተረዳከኝም፣ አልተቀበልከኝም እንዴ ዶክተር? ዶክተር እኔ እኮ ለመጀመሪያ ጊዜ ያፈቀርኩት አንተን ነው። ይኸውልሽ ሩታ፣ ምንም አትበለኝ ዶክተር። አብረኝ እንድትሆን እፈልጋለሁ። ታስፈልገኛለህ ዶክተር። አንተ የደስታዬ ምንጭ ነህ። አንተ ደስተኛ መሆን ከጀመርኩ በጣም ቆይቻለሁ። የሚገርምሽ ሸርቷ ራሱ ደግሞ ምንቀረሽ ዳኒ መጥቶ ነበር እንዴ? ለካሳ ነግርሽ ያው መጥቶ ነበረ። ይኸውልሽ ልግባ አትገባም፣ ልግባ አትገባም፣ ልግባ አትገባም በሚል ግብግብ ውስጥ አትገባም ብዬ ወጥቶ ሄዷል። ጎበዛሽ። ከዚህ በኋላም ቢመጣ ተሳስተ እንኳን እንዳታስገባሽ። አይ ቆምጣጤ ፍቅር አሉ። በቃ ፍቅራችሁ አለቀ። የምን ፍቅር? ነቄ የተበላለን ትምህርት ቤት ብለሽ ብለሽ የምትሄጂው የምትመጪው ማንጋ ሆነና እናውቃለን። እፋሹ ደግሞ አንድ ነገር ከያዝክ አትረሳም አይደለም? አሁን እንደዚህ ትልማዬ እንዳትሰማ ዝም በል። አቤት ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ ብላለች እምዬ። ስሚ መጀመሪያ ነበር እንጂ በፍቅር አለመጠላለፍ። አንዴማ ከተጠላለፉ በኋላ ሰማች አልሰማች ብሎ መቀባጠሩ ምን ያመጣው? እሱ አንተን አይመለከትም። አርፈ የምልህን ብቻ አድርጋሹ። አቤት 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 ደግሞ እንዳማረባት ነገር ትመናቀረዋለች። አልቀረብሽም። ሀሎ አቤት አቤት። አዎ አሹ ቀብራራው የሚይ ልጅ ባላገሩ ልጅ ማን ልበል አንቺን የኔ መቤት
ቤሪ በርበሬ በርበሬ በረሮ